ሰላም እንዴት ናችሁ? ማትሪስ ሄለና የዩቲዩብ ቻናል ነው። ዛሬ የምናየው የአምስተኛ ክፍልን ሂሳብ ምዕራፍ አንድን ነው። በተከታታይ ምዕራፍ አንድን አብረን እናጠናለን። ዛሬ የምናየው እንደዚህ አይነት በነጥብ የተሰጡ ቁጥሮችን ከአንድ መለኪያ ወደ ሌላ መለኪያ የርዝመት መለኪያ እንዴት እንደምንቀይር ነው። መጀመሪያ ይሄን ከማየታችን በፊት ግን ርዝመት ማለት ምን ማለት ነው የሚለውን እናያለን ማለት ነው። ርዝመት የምንለው ከአንድ ቦታ እስከ ሌላ ቦታ ወይም ከአንድ ነጥብ እስከ ሌላ ነጥብ ድረስ ያለው ርቀት ማለት ነው ርዝመት የምንለው። ለምሳሌ ከቤታችን እስከ ትምህርት ቤታችን ያለው ርቀት አለ፣ ቁመታችን፣ እንዲሁም ደግሞ ከአንድ ከተማ ሌላ ከተማ እንደዚህ አይነት ርዝመቶች እንላቸዋለን። እነዚህ በተለያዩ መለኪያዎች እንለካለን አይደለ? በኪሎ ሜትር ሊሆን ይችላል፣ ሳንቲሜትር፣ ሚሊሜትር፣ በሜትር እንለካለን። ለምሳሌ ቁመታችን ሜትር ከ20 ሜትር ከ50 ከ60 ከ70 እንላለን አይደል? ቦታዎቹንም ርቀት ለምሳሌ ከአዲስ አበባ እስከ ሐዋሳ ሊሆን ይችላል፣ ይሄን ያክል ኪሎ ሜትር ነው እንላለን። ስለዚህ ለምሳሌ ቁመታችን ሜትር ከ50 ከሆነ ይሄንን ወደ ሳንቲሜትር ቀይሩ ብንባል እንዴት እንቀይራለን? ቁመታችን በሳንቲሜትር ስንት ነው ብንባል። ስለዚህ እንደዚህ አይነት ከአንዱ ወደ አንዱ መለኪያ እንዴት እንደምንቀይር እናያለን። መጀመሪያ ማወቅ የሚኖርብን እነዚህን የርዝመት ዝምድናዎችን ነው። 1 ኪሎ ሜትር ስንት ሜትር ነው? ከሜትር ጋር ያለው ዝምድና ምን ያክል ነው? 1 ሜትር ስንት ሳንቲሜትር ነው? ሳንቲሜትር ከሚሊሜትር ጋር እዚህ ጋር የምናያቸውን እንዳለ ዝምድናዎች በቃላችን ልናውቅ ይገባል ማለት ነው። ስለዚህ ይህንን ካወቅን በኋላ እንዴት እንደምንቀይር በቀላሉ ሁለት አይነት መንገድ አሳያችኋለን። አንደኛው ትክክለኛው መንገድ ነው፣ አሰራሩን የጠበቀ መንገድ አለ። ሁለተኛው ደግሞ ሾርተስት ዌይ ነው፣ በአጭሩ በቀላሉ እንዴት እንደምንሰራ አሳያችኋለሁ ማለት ነው። የመጀመሪያውን ለማየት አንድ ምሳሌ ብንወስድ ለምሳሌ 2 ኪሎ ሜትር ወደ ሜትር ቀይሩ ከተባለን እንዴት እንሰራለን? መጀመሪያ ኪሎ ሜትር እና ሜትርን የሚያያይዝልን የተጠየቅነውንና የተሰጠና የተጠየቅነውን ሁለቱን መለኪያዎች የሚያያይዝልንን ዝምድና ከዚህ ውስጥ እንመርጣለን። ከዚህ ውስጥ ኪሎ ሜትርና ሜትርን የሚያያይዘው ዝምድና የትኛው ነው? የመጀመሪያው አይደለ? ኪሎ ሜትር ከሜትር ጋር ያለውን። ስለዚህ 1 ኪሎ ሜትር ስንት ሜትር ነው ይለናል? 1000 ሜትር። ስለዚህ እሱን እንጽፈዋለን። 1 ኪሎ ሜትር እኩል ይሆናል 1000 ሜትር ብለን እንጽፋለን። ከጻፍን በኋላ የተጠየቅነው ስንት ነው? 2 ኪሎ ሜትር አይደለ? ስለዚህ 2 ኪሎ ሜትርን ከዚህ ስር በዚህኛው ሳይድ ሳይሆን የምንጽፈው በዚህ ሳይድ። ለምን? ኪሎ ሜትር ያለው በዚህ ሳይድ ስለሆነ በተመሳሳይ ሳይድ መጻፍ ስላለብን። ስለዚህ 2 ኪሎ ሜትር እኩል ይሆናል ስንት ይሆናል እንላለን ማለት ነው። ለምሳሌ ፊደል ሀ እንበለው የምንፈልገውን። ከዛ በኋላ ምን እናደርጋለን? ክሪስ ክሮስ እናደርጋለን። ክሪስ ክሮስ ማድረግ ማለት እዚህ ጋር የተጻፈውን ከዚህ ጋር ማባዛት፣ እዚህ ጋር የተጻፈውን ደግሞ ከዚህኛው ጋር ማባዛት ማለት ነው። እቺን መስመሯን ተከትሎ ማባዛት ማለት ነው። ስለዚህ ይሄኛው ከዚህ ጋር ስናባዛው ማለት 1 ኪሎ ሜትር ከማን ጋር ይባዛል? ከሀ ጋር አይደል? ይሄ መስመር ወደዚህ አይደለም? ከሀ ጋር እኩል ይሆናል። እዚህ ጋር የተጻፈው ደግሞ 2 ኪሎ ሜትር አይደል? 2 ኪሎ ሜትር ሲባዛ በማን እናባዛለን? በ1000 ሜትር እናባዛለን ማለት ነው። ከዛ የምናደርገው የምንፈልገው ማንን ነው? ሀን ነው አይደለ? ስለዚህ ሀን ለመፈለግ ከሀ ጋር ያለው ቁጥር ማንኛውም ቁጥር ቢሆን ለሱ እናካፍላለን ማለት ነው። ከሀ ጋር ያለው ማን ነው? በዚህ ጊዜ 1 ኪሎ ሜትር አይደለ? ስለዚህ በዚህ በኩል ያለውን 1 ኪሎ ሜትር ጋር እናካፍለዋለን። ይሄኛውንም በ1 ኪሎ ሜትር እናካፍለዋለን ማለት ነው። ስለዚህ ይሄ ተመሳሳይ ስለሆነ እርስ በርሱ ካንስል ይደራረጋል። ይሄኛው በዚህ በኩል ስንመጣ ደግሞ ይሄ ኪሎ ሜትር ከኪሎ ሜትር ጋር ተመሳሳይ ስለሆኑ ማለት ነው። ስለዚህ በዚህ በኩል ማን ቀረ? ሀ ብቻ ቀረ አይደለም? ሀ እኩል ይሆናል እንልና እዚህ ጋር ማን ቀርቶናል? 2 ሲባዛ ከዛ እዚህ ጋር ማን አለ? 1000 ሜትር ኦቨር 1 ብናረግ ሲካፈል ለአንድ ብናረግ ተመሳሳይ ነው አይደል? ማንኛውም ቁጥር ለአንድ ሲካፈል ራሱ ቁጥሩ ስለሚሰጠን ማለት ነው። ስለዚህ ቀጥሎ ምን እናደርጋለን? ሀ እኩል ይሆናል እንልና ቁጥሮችን ስናባዛ ዜሮ የበዛባቸውን ቁጥሮች ስናባዛ ቁልቁል ከምናባዛ ቀላል መንገድ ላሳያችሁ። መጀመሪያ ቁጥሮቹን ብቻ እናባዛለን፣ ዜሮዎቹን ትተን። በዚህ ጋም ዜሮ ቢኖር በዚህ ጋም ዜሮ ቢኖር ቁጥሮቹን መጀመሪያ እናባዛለን። 2 ሲባዛ በ1 ስንት ነው? 2 አይደለ? ከዛ በኋላ ዜሮዎቹን ቆጥሮ እዚህ ጋር መጻፍ። ስንት ዜሮ አለ በዚህ በኩል? 1 2 3። በዚህ ጋር ስለሌለ ነው፣ ካለ እንጨምራለን። ስለዚህ 3 ዜሮ በዚህ ጋር አለን፣ 1 2 3 እናደርጋለን ማለት ነው። ስለዚህ 2000 ሜትር ይመጣል ማለት ነው። የመጀመሪያው መንገድ ይሄ ነው። ሁለተኛው መንገድ ደግሞ የምንሰራው የተሰጠንን መጀመሪያ ቁጥር እንጽፈዋለን። ይሄኛው አንደኛው መንገድ ነው ብያችኋለሁ። ሁለተኛው መንገድ ለመስራት እንዴት እናደርጋለን? የተሰጠንን ቁጥር መጀመሪያ እንጽፈዋለን። ስንትን የተጠየቅነው? 2 አይደለ? ስለዚህ 2 ብለን እንጽፋለን። ከዛ በኋላ ሁል ጊዜ ማስተዋል ያለብን
ከዚህ እዚህ ጋር የምናያቸው የመጀመሪያዎቹ አሉ አይደለ? ከዚህ ወደዚህ ከተጠየቅን ከነዚህ መለኪያዎች ወደዚህ ከተጠየቅን ማባዛት ነው የምንጠቀመው። ማንን ነው የምናባዛው ካልን 2ን ሲባዛ እንልና ኪሎ ሜትር 1 ኪሎ ሜትር ስንት ሜትር ነው? 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር አይደለ? ስለዚህ በማን እናባዛዋለን? በ1000 ዳይሬክትሊ ማባዛት እንችላለን ማለት ነው። ስለዚህ ይሄን ማባዛት የምንጠቀመው መቼ ነው? እዚህ ጋር ያሉት መለኪያዎች ከፍተኛ ምድብ እንላቸዋለን። ከሱ ወደ ዝቅተኛው ከኪሎ ሜትር እና ሜትር ከፍተኛው ማን ነው? ከፍ ያለው ኪሎ ሜትር አይደለ? ስለዚህ ከኪሎ ሜትር ወደ ሜትር ስንጠየቅ ቀይሮ የተባልነው ከከፍተኛ ወደ ዝቅተኛ ከሆነ ማባዛት እናደርጋለን። በማን? ሁለቱን በሚያያይዝልን ዝምድና ቁጥር። ኪሎ ሜትር ከሜትር ጋር ያለው ዝምድና በ1000 ነው አይደለ? 1 ኪሎ ሜትር 1000 ሜትር ነው። ስለዚህ በ1000 እናባዛዋለን። ካባዛን በኋላ 2 ሲባዛ በ1000 ሜትር ስንት ይሆናል? 2000 ሜትር ይመጣል ማለት ነው። ስለዚህ በሁለቱም መንገድ ብንሰራ መልሱን ማግኘት እንችላለን። ይሄ በቀላሉ መስራት እንችላለን። ይሄኛውንም አሰራሩን የጠበቀውንም ተከትለን መስራት እንችላለን ማለት ነው። ስለዚህ ወደ ተነሳንበት ጥያቄ እንመለስና መጀመሪያ ላይ የነበረው ይሄ ጥያቄ ነበር አይደለ? 0.5 ሜትር ወደ ሳንቲሜትር ስናየው ከከፍተኛ ወደ ዝቅተኛ ነው አይደለ? ይሄ ሁለቱንም ያያይዝልን የቱ ነው? ይሄኛው አይደለ? ስለዚህ ከዚህ ወደዚህ እንዴት እንቀይራለን የሚለውን አብረን እናያለን ማለት ነው። እስኪ መጀመሪያ እናንተ ቪዲዮን ፖዝ አድርጉትና እስኪ ለመስራት ሞክሩ። 0.5 ሜትር ወደ ሳንቲሜትር እንዴት ነው የሚቀየረው? እስኪ መልሱን ሰርታችሁ ኮመንት ላይ ጻፉልኝ። ከዛ ስንመለስ አብረን ከኔ ጋር እንሰራዋለን ማለት ነው። እሺ ተመልሰናል። ስለዚህ እዚህ ጋር የተሰጠን 0.5 ሜትርን ወደ ሳንቲሜትር መቀየር አይደለ? ስለዚህ ሁለቱን የሚያያይዝልንን ዝምድና መጀመሪያ ከዚህ ውስጥ እንመርጣለን ብለናል አይደል? የቱኛው ነው ሜትርና ሳንቲሜትርን የሚያያይዝልን? ይሄ ሁለተኛው አይደለ? ስለዚህ 1 ሜትር እሱን እንጽፈዋለን። ስንት ሳንቲሜትር ነው? 100 ሳንቲሜትር ብለን እንጽፋለን። ይሄንን ከጻፍን በኋላ የተጠየቅነውን ከስሩ እንጽፋለን ብለናል አይደለ? 0.5 ሜትር አይደል የተጠየቀው? 0.5 ሜትር እኩል ይሆናል ስንት ይሆናል? ጥያቄ ምልክት እናደርግና ከዛ በኋላ ምን አይነት መንገድ ነው የምንከተለው? ክሪስ ክሮስ አይደለ? ይሄንን ከዚህ ጋር ማባዛት፣ ይሄንን ደግሞ ከዚህ ጋር ማባዛት። ስለዚህ 1 ሜትር ሲባዛ በሃ እናደርግና እኩል ይሆናል 0.5 ሜትር ሲባዛ በማን እናባዛለን? ይሄ ከዚህ ጋር አይደለም 100 ሳንቲሜትር እናደርጋለን ማለት ነው። እንደዚህ ካደረግን በኋላ ማናካፍለው ለማን ነው? ከሃጋ ላለው ቁጥር አይደለ? ከሃጋ ያለው ማን ነው? 1 ሜትር። ስለዚህ በሁለቱም በኩል በ1 ሜትር እናካፍለዋለን ማለት ነው። ሲካፈል ለ1 ሜትር ሲካፈል ለ1 ሜትር እናደርጋለን። ስለዚህ ይሄ ተመሳሳይ ስለሆነ እርስ በርሱ ይጣፋል። ሜትር በሜትር ይጣፋል። ሀ ማለት ምን ይሆናል ማለት ነው? 0.5 ሲባዛ በ100 ሳንቲሜትር ይሆናል ማለት ነው። ነጥብ ያለባቸውን ቁጥሮች ለማባዛት ቀላል መንገድ እንዴት መስራት እንችላለን? አሁን እዚህ ጋር ዜሮዎች ያሉት ቁጥር አለ። ይሄኛው ደግሞ ነጥብ ያለበት ቁጥር ነው። ስለዚህ እቺን ነጥብ ወደፊት እናወጣታለን። ነጥቧን ወደፊት ስናወጣ ግን አንድ ስቴፕ ባወጣን ቁጥር ከዚህ 1 ዜሮ ካንስል እናደርጋለን። ስለዚህ እቺን ነጥብ ወደፊት 1 ስናወጣ እዚህ ጋር ነጥቧን ስናመጣት ከዚህ ስንት ዜሮ እናጠፋለን? 1። ለምሳሌ እዚህ ጋር ሌላ ቁጥር ቢኖርን ድጋሚ ማውጣት ሊኖርብን ይችላል አይደል? ነጥቡን ድጋሚ ስናወጣ ከዛ ቁጥር አሳልፈን ለማስወጣት ስንሞክር ከዚህም 1 ዜሮ እያጠፋን እንሄዳለን ማለት ነው። ስለዚህ እዚህ ጋር ከነጥብ በኋላ አንድ ቁጥር ብቻ ስላለን ነጥቧን ወደዚህ እናወጣትና ከዚህ 1 ዜሮ ካንስል እናደርጋለን። ስለዚህ ማን ቀረ? እዚህ ጋር 5 ቀረ። ከቁጥር በፊት ያለ ዜሮ ምንም ትርጉም ስለሌለው እንተዋለን እቺን ዜሮ። ስለዚህ እዚህ ጋር 5 ይቀረናል። ሲባዛ እዚህ ጋር 1 ዜሮ ጠፍታ ማን ቀርታለች? 10 አይደለ? ስለዚህ 10 ሳንቲሜትር። ከዛ ሀ ስንት ይሆናል ማለት ነው? 5 ሲባዛ በ1 5 አድርገን ዜሮ መጨመር አይደለ? 1 ዜሮ። ስለዚህ 50 ሳንቲሜትር ይመጣል ማለት ነው። መጀመሪያው መንገድ ነው። በሁለተኛው መንገድ ደግሞ እንዴት መስራት እንችላለን? መጀመሪያ እዚህ ጋር የተሰጠንን ቁጥር ዳይሬክትሊ መጻፍ እንችላለን። 0.5 አይደለ? 0.5 ከዛ በኋላ ሲባዛ እናደርግና ለምን ሲባዛ እናደርጋለን? እዚህ ጋር እንዳየነው ከዚህ ወደዚህ ነው አይደል የተጠየቀው? ከከፍተኛው ምድብ ወደ ዝቅተኛው ምድብ። በሱ ጊዜ ደግሞ ምንድነው የምንጠቀመው ብለናል? ማባዛት። ስለዚህ እዚህ ጋር ያለውን የተሰጠንን ቁጥር ምን ማድረግ እንችላለን? ሲባዛ እናደርግና 1 ሜትር ስንት ሳንቲሜትር ነው? 100 ሳንቲሜትር አይደል? በ100 ዳይሬክትሊ ማባዛት እንችላለን ማለት ነው። ከዛ ሲባዛ እዚህ ጋር እንዳሳየዋችሁ 50 ሳንቲሜትር ይመጣል ማለት ነው። ይሄ የመጀመሪያው ነው። ሁለተኛ ላይ ደግሞ የምናየው አሁን ያየነው ከከፍተኛ ምድብ ወደ ዝቅተኛ ምድብ ነው። ከዝቅተኛ ደግሞ ወደ ከፍተኛ ብንጠየቅስ እንዴት እንሰራለን የሚለውን እናያለን።
ከዝቅተኛ ወደ ከፍተኛ ማለት ሌላ ምሳሌ ብናይ፣ ሶስተኛ ምሳሌ ብናይ ለምሳሌ ምን ልንጠየቅ እንችላለን? 700 ሚሊ ሜትርን 700 ሚሊ ሜትር ቀይሩ የተባልነው ወደ ሳንቲሜትር ብንጠየቅ ወደ ሳንቲሜትር ቀይሩ ብንባል እንዴት እንሰራለን? መጀመሪያ ሁለቱንም ያያይዝልንን ምድብ እንጽፋለን አይደለ? ስለዚህ ከቅድም ከተዘረዘሩት ውስጥ እዚህ ጋር ካሉት ውስጥ ከሳንቲሜትር ወደ ሚሊሜትር የሚያገናኝልን ዝምድና የትኛው ነው? ሳንቲሜትርን ሚሊሜትርና ሳንቲሜትርና ሚሊሜትር ይሄኛው አይደለ? ስለዚህ እሱን እንጽፈዋለን ማለት ነው። ከስር 1 ሳንቲሜትር 10 ሚሊሜትር አይደለ? ስለዚህ እዚህ ጋር 1 ሳንቲሜትር እኩል ይሆናል 10 ሚሊሜትር ብለን እንጽፋለን ማለት ነው። ስለዚህ እንደዚህ ከጻፍን በኋላ አሁን የተሰጠን ማን ነው? 700 ሚሊሜትር አይደለ? ስለዚህ 700 ሚሊሜትር እዚህ ጋር ሳይሆን የምንጽፈው እንደቀድሞ በዚህ በኩል ነው። ምክንያቱም ሚሊሜትር ቤት በኩል ነው ያለው፣ በዚህ በኩል። ስለዚህ 700 እዚህ ጋር እንጽፍና ሚሊሜትር እኩል ይሆናል ስንት ይሆናል እንላለን ማለት ነው። ከዚህ በኋላ ያለው መንገድ ተመሳሳይ ነው። ክሪስ ክሮስ ነው የምናደርገው። ክሪስ ክሮስ ስናደርግ ይሄን ሲባዛ በዚህ ይሄ ሲባዛ በዚህ ማለት ነው። ስለዚህ ሀ ከማን ጋር ይባዛል ማለት ነው? ከ10 ሚሊሜትር ጋር እናባዛዋለን። ከዛ እኩል ይሆናል እንልና 1 ሳንቲሜትር ደግሞ ከ700 ሚሊሜትር ጋር 1 ሳንቲሜትር ሲባዛ 700 ሚሊሜትር እናደርጋለን ማለት ነው። ከዛ ይሄን ካደረግን በኋላ ሁልጊዜ ለማን ነው የምናካፍለው ብለናል? ከሀ ጋር ላለው ቁጥር። ከሀ ጋር ያለው ቁጥር ማን ነው? በዚህ ጊዜ 10 ሚሊሜትር አይደል? ስለዚህ ይሄን ሲካፈል 10 ሚሊሜትር፣ በዚህ በኩልም ሲካፈል 10 ሚሊሜትር እናደርጋለን ማለት ነው። ስለዚህ እንደዚህ ካደረግን በኋላ ይሄ ሚሊሜትር በሚሊሜትር ቁጥሩን በቁጥሩ ይጣፋል። 10 ሲካፈል 10 1 አይደለ? ስለዚህ በዚህም በኩል ይሄኛው ተመሳሳይ የሆኑትን ካንስል እናደርጋለን። በዚህ በኩል ሀ ቀረ አይደለ? ሀ እኩል ይሆናል እናደርግና አሁን እዚህ ጋር 1 ሳንቲሜትር 1 ሲባዛ በ700 700 አይደለ? 700 ሳንቲሜትር ሚሊሜትር ስለጠፋ ከስር ደግሞ ማን አለ? 10 አለ አይደለ? እንደዚህ አይነት ቁጥሮች ደግሞ ሲያጋጥመን በዜድ ማካፈል እንችላለን፣ ወይም ደግሞ በሌላ መንገድ እንዴት ማድረግ እንችላለን? ዜሮዎቹን እኩል ብዛት ያላቸውን ቁጥሮች ማጣፋት እንችላለን። ከዚህ 1 ዜሮ ካንስል ካረግን ከዚህ 1 ሌላ ዜሮ ቢኖረን ካንስል እያደረግን መሄድ እንችላለን ማለት ነው። ስለዚህ ይሄ ከስር ያለው 1 ዜሮ ብቻ ስላለው አንዱ በአንዱ ይጠፋል። ስለዚህ ማን ቀረ? 70 ቀረ አይደለ? 70 ሳንቲሜትር ቀረ ማለት ነው። ስለዚህ መልሳችን 70 ሳንቲሜትር ይሆናል ማለት ነው። ይሄ የመጀመሪያው መንገድ ነው። ሁለተኛውን መንገድ ደግሞ እንዴት መስራት እንችላለን? መጀመሪያ ቅድም እንዳለው ቁጥሩን እንጽፋለን 700። ይሄ የመጀመሪያው መንገድ ነው። ሁለተኛው አጭሩ መንገድ ደግሞ 700 ቁጥሩን እንጽፍና ቅድም ያደረግነው ምንድን ነው? ሲባዛ ነበር አይደለ? ቅድም ያደረግነው ከዚህ ወደዚህ ስለተጠየቀን ሲባዛ አደረግን። አሁን ደግሞ የተጠየቅነው ከትንሹ ወደ ትልቁ ነው ቀይሮ የተባልነው፣ ከዚህ ወደዚህ ነው ቀይሮ የተባልነው። በዚህ ጊዜ ደግሞ ምንድነው የምናደርገው? ሲካፈል ነው የምናደርገው ማለት ነው። ከዝቅተኛ ወደ ከፍተኛ። አሁን የተጠየቅነው ከሚሊሜትር ወደ ሳንቲሜትር አይደለ? ከሚሊሜትር ወደ ሳንቲሜትር ነው የተጠየቀው። ስለዚህ ከዚህ ወደዚህ ስለሆነ ማካፈል ነው የምንጠቀመው ማለት ነው። ስለዚህ ምን እናደርጋለን? 700 ሲካፈል እናደርግና ለማን እናካፍላለን? 1 ሳንቲሜትር 10 ሚሊሜትር አይደለ? ለ10 እናካፍላለን ማለት ነው። 10 ሚሊሜትር እናደርጋለን። ስለዚህ ሲካፈል ቅድም እንደሰራ ነው አንዷን ዜሮ በአንዱ ዜሮ ካንስል አድርገን 70 ሳንቲሜትር ይመጣል ማለት ነው። እችኛዋ ሳንቲሜትር ነው። 70 ሳንቲሜትር ይመጣል ማለት ነው። በሁለቱም መንገድ በቀላሉ መስራት እንችላለን። ከዚህ በኋላ የምሰጣችሁ ጥያቄ ይኖራል። እነሱን ጥያቄዎች ሰርታችሁ ኮመንት ላይ ታስቀምጡልኛላችሁ። ቀጣይ ቪዲዮ ላይ ከኔ ጋር አብረን እንሰራዋለን ማለት ነው። እሺ፣ እነዚህን ጥያቄዎች ሰርታችሁ ኮመንት ላይ መልሱን አስቀምጡልኝ። ቀጣይ ቪዲዮ ላይ ከኔ ጋር አብረን እንሰራዋለን። በቀጣይ ስፋትን እንዴት እንደምንፈልግ፣ የስፋት መለኪያዎች ምን ናቸው፣ የስፋት መለኪያዎችንስ እንዴት ከአንዱ ወደ አንዱ እንዴት እንደምንቀይር አብረን እናያለን ማለት ነው። አስተያየት ካላችሁ እንድሰራላችሁ የምትፈልጉት ፖርሽን ካለ፣ ግልጽ ያልሆነ ነገር ካለ ኮመንት ላይ አስቀምጡልኝ። ለጓደኞቻችሁ ሼር አድርጉ። ዘወትር ሰኞ የ5ኛ ክፍልን ሂሳብ ከኔ ጋር አብረን እናጠናለን ማለት ነው። የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ